أنا ملشتي قوي إلدانا نستوقش الله بلا شيء ما إلدانا ياتي يا زيتان كاسي تفكري أنا كي ولدتاچو ነገር በጣም ግርም ነው የሚለኝ ቆይ ምንድነው ረገብ ይማርኩ ዲቨን እኔ ምን ላድርግ እኔ እኮ ወድጄ አይደለም መረጋጋት ማቅቶኝ አይደለም እኮ በቃ የዚህ ተንከስ የሆነ ልጅ ስም ሲነሳ ያንገበግበኛል አንቺም እኮ አልረጋጋም አልሽ እንጂ እሱ እኮ ለመለወጥ እየጣረ ነው ተይ በእናትሽ ተለወጠ ለመለወጥ ጣረ ያችን ዲስኮ መጥቶ ስለሰጠኝ እኔ ጄሪ ሲስተም ተለወጠ ብዬ ማሰብ ይመስልሻል አረ እኔ እንደሱ አላልኩ ሲጀመር ሄቨን እንደው ጄሪ ምን አለች ከጄሪ አፍ ምን ወጣት ይኛልሽ ይሄ ልጅ ተንኮል እያሰበ እንዴት እኔ እሱን በምን ላውቅ እችላለሁ እኔ እሱን ላውቅ አልችልም ግን ደግሞ ምን ያህል ግፈኛ እንደሆነ ኤልዳና ስታያት ይገባሻል እኔ ምልሽ ቆይ እነሱ ግን እሪ ፍቅረኛሞች ናቸው ቢሆኑማ በስንት ጣም የኔናት ሲያሰኘው ፍቅረኛው ያደርጋታል ሲያሰኘው የሆነ ነገር ምንም የማያስፈልገው ከሆነ ደግሞ እዛው ሁኝ እዛው በጸበልሽ ይላታል እንዴ አሰቃያቱ እኮ ስታሳዝን ግን አንቺ ምን ሲያደርጉ አይተሻል የሆነ ቀን ማለት ነው ኤዱዬ ነኝ ደህና ነሽ? አለሁልኝ አባት አስቆየሁሽ አንተን እድሜ ልኬን ብጠብቅ ምን ይሆናል ብለህ ነው የኔ ጣፋጭ ይሄ ነገርሽ እኮ ነው ጥፍጥ የሚል እንዲህ ስትለኝ እንዴት ደስ እንደሚለኝ አይ ልጅ ወይኔ እንደው ሲስተም ምን እንደሚሻለ እቺ ደግሞ እንደው ምኗ ፈዛዛናት ቆይ ምን ባደርጋት ነው ግን ነቃ የምትለው ሲስተም እንደው እግዚአብሔር ስራህን ይስጥክ ሌላ ምን ይባላል እንደው አይለፍልክ ጥቼ መሰለሽ እንደው ደግሞ ምን እንዳመጣው ዋው ለኔ ቸኮሌት አዎ ላንተ ህይወታችሁን በፍቅር ለሚያጣፍጥላችሁ ሰው ቾኮሌት በጣም ጥሩ ጊፍት ነው ሲባል ሰምቻለሁ ልክ ብለሻል የኔ ቆንጆ ግን እኔ እጅሽን ወደ ቦርሳሽ ስታስገቢ ኪሴን በዶላር ልትሞላው ነው ብዬ በጣም ደስ ብሎኝ ነበር እኔ ደግሞ ከመች ጀምሮ ነው ላንተ በካሽ ሰጥቼ ማቀው የሰጠው ካለቀብህ እንዴ ምን እባክሽ የዘመኑ ገንዘብ ገና ስትዘረዝር የት እንደሚገባ ይታወቅ ምንም አታስብ እሺ አባት እኔ ትራስ አደርግልሃለሁ እሺ የኔ ቆንጆ ምን አባሽ አገባሽ ለምንድን ነው ጀርቤን የመታሽኝ የሚደስቅ ነገር ይደስቅሽ እንዴ እንዴት ነው የማያገባኝ አንተ ደፋር ቆይ ልጅ ተናገር እኔ ትናንት ያገባኝ እውነቱን ለመናገር አዎ ምንም አያገባሽም እንዴ ለምን ሲባል ነው የማያገባኝ እኔ እኮ ምንም ቢሆን አብሮ አደግ ጓደኛሽ ነኝ ቢሆንም ከዚህ በኋላ የግል ህይወቴ ውስጥ እንድትገቢ በጭራሽ አልፈልግም እሺ ነው አዎ ነው አንተ ሰውዬ ከዚህች ልጅ ህይወት ትወጣለህ አትወጣም ለምን ብዬ ነው የምወጣው ምክንያቱም እያደረክ ያለው ነገር ትክክል ስላልሆነ ልክና ስተቱን የምትወስኝለት አንቺ አይደለሽም እሺ አዎ የኔ ማር ጭራሽ አባቴ ማሬ ምናምን መባባል ጀመራችሁልኝ ምን ነው ቀናሽ እንዴ ኧረ ደዛ አሁን በዚህ ቅርናታም በሆነ ልጅ ምንድነው የሚቀናው ስራከት ካልሆነ ተይና ታዲያ አልተዋችሁም ሰማኛለህ አንተ ልጅ ከዚህ ልጅ ጋር ያለህን ነገር ካላስተካከልክ እኔ ጄሪ አዋርድሃለሁ እሺ ታቷት በእናትህ በቃ አቤት ቅናት በስመ አብ አይተሻታል አይደል ቅናት እንዴት ጭርጭር እንደሚያረጋት ቆይ እኔ ግን የምለው ጓደኛው አይደለም ለምንድን ነው በዚህ ልክ እንደዚህ ጠላችኝ ታየኝ ቆንጆ እንደዛማ አትበይ ልጅቷ ከኔ ጋር ቢፍ ስላላት እንጂ አንቺን ጠልታሻል ምንድን ነው የሚያስቅሽ እኔ እኮ በጣም ነው የምታስገርሚኝ በቃ ለበኋላ የሚባል ነገር አታውቂማ የሆነ ነገር ተፈጠረ እዛው ፈረጥ እንዴ ለምን ታዲያ እኔ ምን ላድርግ በቃ አያስችለኝማ ምን ማድረግ እችላለሁ አሃ እሱማ ምንም አታደርጊ ወይ በቃ በአሁን አንቺም ቶሎ ቶሎ ሂጂኝ ቶሎ ቶሎ ልሂድ እሺ የነገው ቀጠሯችን ነው እንዳይረሳ ቻው በቃ ቻው በዚህም የተነሳ ሁሌ እናደድበታለሁ በተለይ በኔ እድሜ ያሉ ሴቶችን ፍቅር እያሳዘ ስለሚጫወትባቸው በጣም ያናደኛል በዛ ምክንያት ደግሞ የሱስ በመባሌ በጣም ያናደኛል ለዚህም ሁሌ እንጣላለን ይራገኝ ምን ይላል ይሄ እንደውም ታታለ ሁሉን እያሰቃየኝ ያለው ነገር ሁሉ ለአባዬ ነገር ይባላስቀጥኩ አባቴ አቶ ጌቱ እናቴ ደግሞ ወይዘሮ መሲ ይባላሉ በብዙ ነገሮች አባቴ ከጎኔ ስለሚሆን ደስ ይለኛል
በተለይ ከሲስተም ጋር ስጣላ ፕሮቴክት ስለሚያደርገኝ እወደዋለሁ። አባቢ እወድሃለሁ። እሺ እማዬም በጣም ነው የምወዳት፣ ግን እሷ ከኔ ይልቅ ለሲስተም ትወገናለች። በዛ የተነሳ ደግሞ እናደድባታለሁ፣ ግን ደግሞ ድድ ነው የማደርጋት። ታዲያ የኔን ታሪክ ለማየት አልጓጓችሁም? ከኔ ጋር ሆናችሁ የዚህን ሴታው ሊሆነ ወንድሜን ሴራ እየበጣጠሰ መጫወቻ የሚያደርጋቸውን ሴቶች ህይወት ለመታደግ አትፈልጉም? ከሆነ ታዲያ ተከተሉ ነው ወደ እኔ ታሪክ የኔት ሄፒ ትንሽ አትቆርስም? መስዬ በላው ይበቃኝ። አባቢ ግድ የለም ትንሽ ብላ። የኔ ቅም በላውልሽ፣ የበላሁት ይበቃኛል። ይልቅ ለእጅ ውሃ ስጪ። አንቺ ግን ሁሌ አባዬን ብቻ ነው ጨምር የምትይው? ምን አለበት እማዬን ጨምሪ ብታያት? አንተ ያማል እንዴ? ምን እያልክ ነው? ተዋት። እሷ ልቧ ወደ አባቷ እንደሆነ ታስታውቃለች። እንዴ እማዬ ብቻ የቱሪና አፋ እንደዚህ ስላወራ እንዳይደብርሽ። የእሱን ንግግር ስለሰማሁ አይደለም የሚደብረኝ። እና ምንድነው? አይ በቃ ሲጀመር አንቺ ከማዬ ይልቅ አባዬ ስለምታስበልጪ ያ ነገር ደግሞ ማሚን ያስደብሯታል። አንተ ሰውዬ መኖር አትፈልግም እንዴ? ምን ልታደርጊው እባክሽ? አናቱን ብዬ ነው መገላገለው። ወንድ ነሻ፣ እስኪ ሞክሪው። መሲ ምን እያልሽ ነው? ምን አልኩኝ? እንዴት ልጄን እንደዚህ ትናገሪያታለሽ? ታዲያ እሷ የምትለውን እየሰማህ አይደል እንዴ? ሲጀመር አንቺ ሁሌም ቢሆን ለልጅሽ እንደወገንሽ ነው። ለኔ ጠበቃው ነሽ አትጠቂ። ስትል እንዴት ደስ እንደሚል ትሰማለህ ሲስተር? ከዚህ በኋላ እንድች ብለህ ብትናገራት ውርድ ከራሴ። እንዴት ነው ነገሩ? እሱም እኮ ልጅክ ነው። እሷም እኮ ልጅሽ ነች። እኔ ልጅ አይደለችም አላልኩኝም፣ ግን ምንም ግን የለው። ገና ለገና የምትበሽቅበትን ስለሚያውቅ ሲያበሽቃት አንቺም ተው እንደማለት ጭራሽ ለሱ ታግዣለሽ። ታዲያ እኔ አንተ ለሷ ስታግዝ ምን ላድርግ? ምን ነው ሸዋ? እሱም እኮ ልጄ ነው። እንግዲህ ተናግሬያለሁ። ተባረኪ። እኔን አታስታጠቢ። ከፈልክ ተነስተህ መታጠብ ትችላለሽ። እማዬ የተሻታል አይደል የምትሰጠኝ መልስ? እንዴ ምን አልኩ? አስታጥብኝ አልከኝ፣ ተነስተህ ታጠብ አልኩ። ቆይ እማዬ ስህተት አለው? አዎ ስህተት አለው። ምንድነው ስህተቱ? ማኩ እኮ ታላቅሽ ነው። አውቃለሁ። ስለዚህ ለታላቅ መታዘዝ የታናሽ ግዴታ ነው። እኔ ግን እጁን አስታጥቢው ከምትይኝ ሌላ ነገር ታዘዥለት ብትይኝ ይሻለኛል። ለምንድን ነው ማስታጠብ ማትፈልግ? አባቢ ልጁ ተንኮለኛ ነው። ታጥቦ አይጨርስም። በዛ ላይ ደግሞ እንደማልወድ ስለሚያውቅ አፉን ተግሞጥሞጦ ማስታጠቢያ ላይ ያዝደገድጋል። እንደሱ አያደርግም። አንቺን በስነ ስርዓት አስታጥቢው፣ እሱም በስነ ስርዓት ይታጠባል። ጄሪዬ ነው ወደት እንደሱ አድርጌ አላበሳጭሽምሽ። እኔ አስታጥቢ። እሺ ምን አለ እኮ ገብሽ ትንሽ ዝቅ ብትይ። አንተ ልጅ አርፈህ ታጥብ፣ ካለበለዚያ ይሄንኛው አናት ላይ ነው ማከፈከፈልኝ። አይ የዘመኑ አንተ አርፈህ ዝም ብለህ አትታጠብም እንዴ? እሺ ጋሽ ይጨርስ እንጂ እማዬ። እኔ ይሄንን መታገስ አልችልም። ከፈለገ ሄዶ እዛ መጥፋት ይችላል። አያት አይደል ኃይለኝነቷን ባንቺ ወጣ ነው። ማ ጄሪ? አዎ ጄሪ እዛው በጸበልክ ባንተ ነው የወጣችው። ምን ባረጋት እኮ እንደምትረጋጋ አላውቅም። በቃ አሁን ራስህን አታስጨንቅ። እሷ ባትኖር ኖሮ ይሄን ክፉ ቀን እንዴት አልፎ ነበር። ላያስችል አይሰጥ አይደለም የሚባለው። በል ተነሳውን ወደ ውስጥ እንግባና ልጆቹ ሳያዩክ መድኃኒትህን ውሰድ። በል ተነስ። ወይ የኔ ማር የኔ አባት አለህልኝ? አለሁልሽ የኔ ቆንጆ። እንዴት ነሽ? እንዴት እንደናፈከኝ። እኔም ንፍቅ ነው ያልሽኝ እና በኋላ እንገናኝም? ወይ የኔ ቆንጆ ዛሬ እንኳን የምችል አይመስለኝም። ለምን? ቤት ውስጥ ሁሉም ተሰብስቧል፣ ለዛ ነው። በእናትህ የኔ አባት እንዴት እንደመሆን ታውቅ የለ? ቢያንስ አንድ አፍታ አይነህልያው።
የኔ ማር እኔ እኮ ወድጄ አይደለም። በዛ ላይ እቺ እሾ የሆነች ልጅ ቤት አለች። እሺ ቢያንስ ወደ በኋላ አካባቢ የማይመችም? እስቲ ከቻልኩ ሞክራለሁ። በእናትህ የሚቻልን አድርግ። ደግሞ በኋላ ስንገናኝ ማድረግልህን አታውቅም። ካነሳሽው አይቀር የሉዬ፣ እኔም የሆነ ነገር ልጠይቅሽ ነበር። ጠይቀኛ። ምንድን ነው? ያው ታውቂ የለ እዚህ ቤት ማንም ይረዳኝ የለም። ደግሞ ያው ወንድ ልጅ ስትሆኚ ኪስሽ ባዶ ሲሆን በጣም አዛ ነው። የኔ አባት ምንም አታስብ እሺ። እኔ ትራንስፈር አደርግልሃለሁ። የሉዬ የኔ ቆንጆ በቃ እሺ፣ እንደምንም ብዬ እኔ እንድታየው አደርጋለሁ። ደግሞ ሁልጊዜ ስለምትንከባከብኝ አመሰግናለሁ። ውድድ ነው ማድረግ። እኔም ውድድ ነው ማድረግሽ። ምን አባሽ ነው ቆሌ ቢስ አንቆቅሽ አጋቢ ምን ዘመላ ከዛ አንተ ልጅ ቆይቺ ልጅ ተዋት ስላልሰማልከኝ አይደል? ለምን አባሽ ነው መተዋት? በዚህ ልጅ ህይወት አትጫወትባት፣ ተዋት አልኩ። ኧረ እባክሽ ለምንድን ነው መተዋት? ይኸውልህ ሁሉንም ነገር ዝግዝግ አድርጌ ነው የምናገረው። እሺ እስካሁን ድረስ ራሱ ዝም ያልኩት መለሳለህ ብዬ ነው። ሰምኛለሽ አንቺ ይሄንን ነገር እማጄም ሆነ አባጄ ቢሰሙ አይነ ሰብሽን ነው ማጠፋልሽ። ሂጂ ውጪ ውጪ። እሱን እንታያለን። እሺ አይዞህ እሺ፣ ይሄ ቀን ያልፋል። አሁንማ ከእለት እለት እየባሰብኝ ነው የመጣ። ያንተ ነገር እኮ መፍትሄው ቀላል ነው። እዚህ ሁሉ ህመም ውስጥ የገባከው በጭንቀት ነው ብሎ ካለ አይደል ዶክተሩ? በዚህ ሁኔታ ለመጨነቅ እችላለሁ? እዳዬን እኮ መክፈል ካልቻልኩ ይሄ ቤት እኮ ይወረሳል። አውቃለሁ። ታዲያ ይሄ ቤት ይወረሳል በሚል ፍርሃት አንተ በሽታ ላይ መውደቅ አለብህ እንዴ? አሁንማ ከእለት እለት ምን እንደሚታየኝ ታውቂያለሽ? እዳዬን መክፈል ተስኖኝ ይሄ ቤት ተወርሶ ልጆችን ይዤ ጎዳና ላይ ስወድቅ ነው የሚታየኝ። ተው፣ ፈጣሪ እንዲሆን አያደርግም። ፈጣሪ ግን ምን አድርጌው የሞከሩት ቢዝነስ ሁሉ የሚከስረው? ይሄ ምናልባት ለጥሩ ነገር እያዘጋጀክ ይሆናል። መሲ አደራሽ የኔን ጤና ማጣት የቢዝነሱን ደግሞ እንዲህ አስጨናቂ መሆን እነዚህ ልጆች እንዳያውቁ፣ በተለይ ደግሞ ጄሪ። ነገሮች ከቁጥጥራችን ውጪ ከሆኑ ማወቃቸው ይቀራል እንዴ? ተይ በእናትሽ መሲ፣ እነሱ ሳይሰሙ የኔን ጤና ይመለሳል፣ ቢዝነሱ ይስተካከላል ብለን ተስፋ ብናደርግ ይሻላል። እሺ በቃ አትጨነቅ። እሺ አልጨነቅ። ቆይ እኔ የምለው ማጥናቱን ተሽሎ ስልክሽ ነው የምትጎረጉሪ? ለምን አባሽ ነው የሚያገባኝ? እህቴ እኮ ነሽ። ማ እኮ ነው ጄሪ፣ አንተ እህት ጄሪ። አልቀለድኩም። አሁን ስልኩን አስቀምጪውና ዳይ ወደ ጥናት። አላጠናም ነው? አዎ ነው። ምን ልታመጣ? ጥሩ። እንደዛ ከሆነ ይሄንን ነገር ለማን ልንገራትና የሚፈጠረው ነው። ሲስተም ምን አለ ብትረጋጋ። ከዛም በኋላ አረፍ ብዬ ቀስ ብዬ ባጠና ምን ችግር አለ? እሺ እንደዛ ከሆነ ለድርድራችን እንዲያመችን በአንድ ነገር እንስማማለን። እሺ በምን እንስማማ? ካልሴን ታጥቢልሽ። ለምን ሺህ ጊዜ አታቃጥርም አንተ? እኔ አንተን የገማና የቀረና ካልሲ ከማጥብ ማለት ነው ባፍንጬ ውልቅ ይልሻል። ጥሩ። እንደዛ ከሆነ የሚፈጠረው ነገር እንያ። እሺ በቃ ሲስተም ተስማምቻለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። በቃ እንደውም መጣው። እሺ ደስ እንደሚል ገና ከሪና ከይበን ማን ካልወጣሽ ጨጓራሽ ነው የምትልሽ።
ኤልዱዬ ኤልዱሻ አንቺ ወርቅ የሆንሽ ልጅ እንዴት ነሽ? በእናትሽ ደህና አይደለም እንዴ? ምንድነው ሳሚ? አንቺ ነው የመሰልሽ ልጅ እዚህ ድንጋይ ላይ ልትቀመጪ? ታሪክ ይቀበል። የሆነ ሴታፕማ እንፈጥራለን። ባይሆን ቁጭ። እሺ አመሰግናለሁ። ምንም ነገር እና እንዴት ነሽ? ለካ ደህና አይደለሁም አልሽ። ምን ሆነሽ ነው ደህንነትሽ ነው ያጣሽው? ማክቤል ሲስተም ምን አደረገ? ምንም አላደረገም። ጀስ በቃ ናፍቆኝ ነው። እንዴ እና አጩይለታ። እሱማ እኮ ደውዬለት ነበረ። እና ምን አለ? በኋላ ከተመቸኝ እንገናኛለን አለኝ። እና እሱን ያስደበረሽ? አይ እሱ ብቻ አይደለም። እና ሌላ ምን አለ? የሆነ ነገር እነግርሃለሁ፣ ግን ለማንም ምንም መናገር አይቻልም። እሺ ጣጣ የለውም። ሳሚ ማለት የሚስጥር ሲቢ በይ። እኔ ጋር ያለ ሚስጥርሽ ያው ምን ጊዜም ሲቢ። እሺ ይግቡ። እንደ ቤተሰብ እንድንነጋገር እፈልጋለሁ። ከማን? ከኔ ጋር? አይ እኔ፣ አንተ፣ ማሚና ያ ሲስተም የሚባለው ልጃችሁ ጋር። ምንድን ነው የምንነጋገረው? እሱን ታች አብረን ተገናኝተን ብናወራ ይሻላል። እሺ መጣ። እሺ በቃ እየጠበኳችሁ። ልጅቱ ምን ሆናለች? ምን ትሆናለች? ይሄኔ እንደ ታናሽ የሆነ ነገር አዘዘኝ ብላ ነው እንደዚህ ሀገር እያዘልኝ የምትለው። መሲ ምን ሆነሻል? ምን ሆንኩ? ለምንድን ነው ልጅቷን አንድ ጊዜ እንኳን ለመረዳት የማትሞክረው? እሷም ታበዛዋለች። እስኪ ንገሪኝ፣ ምን አደረገች? እስኪ እንሂድና እንስማት። ይሄኔ በማይረባ ነገር ነው እንደዚህ ሀገር እያዘልኝ የምትለው። የኔ ልጅማ አላንዳች ምክንያት በፍጹም እንነጋገራት። እስኪ አሁን ዞር በል። የታለ የታጠበው ካልሲ? እንዴ ጠብልኝ እኮ ነው ያልከኝ። አሁን እንደዚህ ምን ይደርጋል? ባይሆን ቀልዱን ተይና ሂጂና አንድ ካልሲ አምጪልኝ። አሃ ሲስተም ደግሞ ምንድነው የምትለው? እንደዛ ብለህ እኮ አላዘዝከኝም። ምንድነው የምትቀባጠሪው? የሚያስፈልገኝን ነገር በሚያስፈልገኝ ሰዓት ነው ማግኘት አለብኝ። እሱን ማድረግልህ ታዲያ እኔ ጄሪ ነኝ። ይኸው መጣ። ለምን እየፈለግሽ? ጎሽ እንኳን ደህና መጣችሁ። ነው አሁን ቁጭ ቁጭ በሉና እናወራለን። የዛሬ ውስጥ ጫን ነው። ይኸው ተቀመጥ። ምንድነው የምታወሪኝ? እኛ ማለት ቤተሰብ ነን አይደል? አዎ ቤተሰብ ነን። ስለዚህ በመሀላችን ላይ የሚፈጠሩትን አለመግባባቶች፣ ችግሮች በመነጋገር መፍታት እንችላለን ብዬ አምናለሁ። እኛም እናምናለን። አንቺ ልጅ ምንድን ነው የምታወሪው? አንተ ዝም በል አባብዬ፣ እንደው አፌ ቁርጥ ይበልልህ። በይቀጥ የኔ ልጅ ምንድን ነው ልታወሪኝ የፈለግሽው? ምን መሰላችሁ? እኔ ከዚህ ልጃችሁ ጋር ተስማምቼ መሆኑ ተግባብቼ መኖር አቅቶኛል። ምን? ይሄ ልጃችሁ ያልሽው ማክቤልን ነው እንዴ? ምን ነው ልጃችሁ አይደለም እንዴ? እሱማ ነው። ግን ምንድን ነው ያላግባባችሁ? ከመጠን በላይ መስመሩን ያልፋል። አንቺ ልጅ ምንድነው የምትቀባጠሪው? ሰውዬ ተከበር። እንግዲህ እኔ ቅሬታዬ ለቤተሰቦች እያቀረብኩኝ ነው። ስለዚህ አትደንፋብኝ። እኔ የምለው ምን አድርጎ ነው ግን መስመሩን ያለፈው? ለምሳሌ እኔ ቤት ሳጸዳ መቶ እንቅፋት ይሆንብኛል። በዛ ላይ ደግሞ እኔን ማበሳጨት ሆቢው ስለሆነ ብቻ እየመጣ ነው የሚረብሽኝ። እሱን ተውት እኮ እቤቱን የጎረምሳ ቤት ነው የሚያደርገው። በአንድ እግር ነው የሚያቆመው። ትልቅ ሰው ያለበትን ቤት አይመስልም። እሺ ከዛን ደግሞ አይበቃውም እኮ ልክ በክፍሉ እልፍ ስትሉ የልብሱና የካልሲው ሽታ አቤት መቀማቱ እንዴት እንደሚገባ ደግሞ ድፍረቱ እነዛን ያገማቸው ልብሶች ሁሉ እጠቢልኝ ይለኛል። አንቺ ልጅ ስነ ስርዓትሽን ያዢ። ዝም በል እናገራለሁ። በዛ ላይ ደግሞ የታላቅ አርያ የሚሆን ተግባር አያሳየኝም። እስኪ ግልጽ አድርጊው ጄሪ። ለምሳሌ አሁን የኮሌጅ ተማሪ ነው፣ ግን አንድ ቀንም እኔ ለማስጠናት ሞክሮ ያውቅ። ጭራሽ አስጠናኝ ብለው እንኳን ማለት ነው በቃ ሌላ ነገር ያዙ ይልቀቁኝ ብለው ሌላ ታሪክ የሚፈጥረው። ቆይ አንቺ ያምሻል እንዴ? መቼ ጠይቀሽ ነው እምቢ ያልኩሽ? አሁን ከደቂቃዎች በፊት አባቢ አስጠናኝ ስለው ማለት ነው እንዳስጠናሽ ከፈለግሽ እዛ ጋር ያስቀመጥኳቸውን ካልሲዎችን አንስተሽ አጠቢልኝ። አሁን እንደው ማን ይሙት እኔን እንዲያስጠናኝ የሆነ መደራደሪያ ነገር ማቅረብ አለበት። አንተ እንደዚህ ብላታል? ኧረ አባቢ እኔ እንደዚህ አይነት ነገር አልወጣኝም። በዛ ላይ ደግሞ እኮ ከማን ጋር እንደሚውል አላውቅም። ሲያውደለድል ነው የሚውለው። መሲ ይቺ ልጅ የምታወራው ነገር እውነት ነው? አብዛኛውን እውነት ነው።
እማዬ አንቺም ልጅ ማክቤል፣ እንግዲህ አንዳንድ ጊዜ እውነቱን ማመን ጥሩ ነው። እኔ እንደው ስጠረጥር ማለት ነው የሆነ ፍቅረኛ ምናምን ሳይዝ አይቀር። ጄሪ ቀስ ሰውዬ፣ ረጋ ብትል ይሻላል። አባቢ አየህ አይደለ እውነቱ ሲነቃበት እንዴት እንደሚደነፋ። የኔ ልጅ እንደዚህ አይነት ነገር ጀምረሃል እንዴ? ኧረ አባቢ ዝም ብላ ነው የምቀባጥረው። ተው ወንድሜ፣ ብዙ ነገር እኮ ነው ተዋወቃለን ነገር እንዴ። አንቺ ልጅ ስነ ስርዓትሽን ያዥ። ዋ ስርዓትን ያዝ። ቆይ የምለው ማታ ማታ ስትመጣ ላበላ በምትሆን ጫት መቃም ጀምረሃል እንዴ? አንቺ እና በጄሪ ጉዳይ ነው እንደዚህ የተጨነቅሽው? አዎ በሷ ምክንያት ነው። ሪሌሽንሺፓችንን ምንም ነው ያልወደደችው። እንደውም ዛሬ ላገኘሽ አልፈልግም ያለኝ በሷ ምክንያት ነው የሚመስለኝ። ከመሆን የሉ ምንድነው የምታወሪው? ጄሪ እንደምታስብ አይነት ልጅ አይደለችም። እንዴት? በጣም ትፈጥናለች። ስሜታዊነት ይታይባታል እንጂ ክፋት አስብ አይደለም። እኔ እኮ የሚገርመኝ ከድሮም ጀምሮ አንድ ሰፈር ነን። በደንብ ነው የምታውቀኝ እና ወንድሟን ስላፈቀርኩት ነው እንደዚህ የምትሆነው? ኧረ አይመስለኝም። እንደውም ሳስበው በጣም ነው የምትቀናብኝ። ኧረ ጄሪ እንደዛ አታስብም። አንተ ደግሞ ምን ነው ስለሷ ሲነሳ እንደዚህ ያሽቃበጥክ? ትወዳታለህ እንዴ? የጓደኛዬ እህት እኮ ናት። እና ብታገኝ ልትምር ነው? ኤልዱ ዛሬ ትንሽ ተናደሻል። ግድ የለሽም ገብተሽ እርፍ በይበት። በእርግጠኝነት ሲስተም እናገናኝሻለን። እርግጠኛ ነህ? አዎ እርግጠኛ ነኝ። የእውነቴን ነው የምልህ። ሲስተም እንዲያገኘ የምታረግ ከሆነ ማረግልህን አታውቅም። እመኝኝ ኤልዱ፣ አገናኝሻለሁ። እሺ በቃ ስልክን እንጠብቃለሁ። እሺ እስታይ የምን መጋጠም? በሷ ፊት አልፈግምም ብዬ ወልፋናት ይለኛል። ኧረ በእናትህ አንቺ ልጅ ምንድን ነው ያደረግሽው? ማሚ ምን አደረኩኝ? እንዴት እንደዚህ አይነት ነገር ትናገሪያለሽ? እንዴ ማሚ፣ እኔ እኮ የተናገርኳቸው ነገሮች በአብዛኛው ትክክል ናቸው። እሺ ማክቤል ጫት እንደሚቀም ታውቂያለሽ? ማሚ እሱ ላይ እኮ ጥርጣሬ ያለኝ ብዬ ነው የተናገርኩት። እንደውም ሳስበው እርግጠኛ ነኝ ግጥም አድርጎ ነው የሚቀመው። እንዴት እንዴ? ካልቃመ ታዲያ ማታ ማታ ሲመጣ አይኑ ፈጦ ላባት መቆት የሚመጣው ለምንድን ነው? ጄሪሙች በጣም ታበዣዋለሽ። ደግሞ እኮ ከምንም ተነስቼ አይደለም እንደዚህ ያልኩት። ሌላ ምን አለ? ጓደኛው ሳሚ የሚባል ጓደኛ አለ። እሱ ራሱ በጣም ሱሳም ነው። ሳሚ ያቶኔው ልጅ? አዎ እሱ ሳሚ። አንቺ ብለው ከሰሙሽ ብዙ ታወሪያለሽ። እሱ ሁልጊዜ ቤተክርስቲያን ሲመላለስ አይደለም እንዴ የማየው? ማሚዬ ቤተክርስቲያኖች መስሎሽ ነው እኔና ጸልዩ። እሺ አሁን እዚሁ አርፈሽ ቁጭ በይ፣ ንቅንቅ እንዳትዪ እሺ? አንተ ሊመልስልኝ እንጂ ምን ልመልስልህ አባቢ? ጄሪ ያለችው ነገር ምንድን ነው? እውነት አንተ ልጅ ሱስ ጀምራል? ኧረ አባቢ እኔ እንደዚህ አይነት ነገር አላውቅም። እና ያለምንም ምክንያት ነው የኔ ልጅ እንደዚህ የምትለው? የምር አባቢ በጣም እያስጨነቀኝ ነው። እኔ ልጅን በደንብ አውቃታለሁ። ያለምንም ምክንያት እንደዚህ አትል። ለመሆኑ ብሎ ከማን ጋር? ከጓደኞቼ ጋር ነው። ጓደኞች እነማን ናቸው? ለጊዜው ብቸኛ ጓደኛዬ ሳሚ ነው። ሳሚ? ሳሚ የቱ? ሳሚ ነው የአቶኔው ልጅ ነው የሚልህ። አውቄዋለሁ። እሺ በል አሁን ቶሎ ደውልና ጥራው። ምን ልታደርግ ነው? እኔም አድርገውን አውቃለሁ። አንተ ደውልና ጥራው። አባቢ አሁን እኮ ደውዬ ና ብለው ቤት ሊመጣ አይችልም። ለምን? ምክንያቱም እያጠና ነው የሚሆነው። እሺ እንግዲህ አሁን ትሄድና ያለበትን ሁኔታ አጣርተህ ይዘው ትመጣለህ። እሺ ጌቱ ግን ምን ሆነሃል? አታስቢ፣ ሁሉንም ነገር እኔ በዘዴ ጨርሰዋለሁ። ይልቅ አሁን ጄሪ ጥሪልኝ። ጄሪ ነይ በይ ቶሎ። ትምጥል ቆይ ከዚህ ልጅ ጋር ምን ይሆናችሁ? አባቢ እኔ ምንም አልሆንኩኝ። ልጁ ግን በጣም ነው የሚያስቸግረው። በቃ ጄሪ እውነቱን ንገሪኝ ካልሽ አንቺም ታበዥዋለሽ። እንዴ ማሚ ደግሞ እኔ ምን አጠፋሁኝ? ምንም ቢልሽ እኮ ታላቅሽ ነው። አንቺ ደግሞ ከመጠን በላይ ከሱ ጋር እልህ ትያያዣለሽ።
እሱም ቢሆን እኮ ደካማ ጎኔን ስለሚያውቅ ነው ሆን ብሎ የሚያበሳጭኝ። እኔ ያልገባኝ ይህንን ልህኝነት ከየት ነው ያመጣሽው? እኔ ምን አውቃለሁ? ወይ ከማሚ ወይ ካንተ ነው የሚሆነው። እንግዲህ ከኔ እንዳልሆነ እርግጠኛ ነኝ። እና ከኔ ነው? እኔ ግን ዝም ብዬ ስጠረጥር ከሆነ ሰው ነው የሚመስለኝ እኮ። ተናገሪያ። ከማን ነው? ኧረ ከማንም። ይሻልሻል። አንድ ነገር ብትይ ምን እንደማደርግሽ ታውቂያለሽ። አዎ በደንብ ነው የማውቀው። ስልክሽ እየጠራ ነው። ማን ነው? ሄቨን ናት። እስኪ በይ አንሺውና ላውድ ላይ አድርጊው። እየሰማንሽ ነው ወይ? ውይ እኔ ጄሪ ደግሞ ለዚህ አይሆን እናውራታለን። ሄሎ ሄቨን። ሄሎ ጄሪ፣ እንዴት ነሽ? አለሁልሽ የእኔ ቆንጆ። አንቺ ደህና ነሽ? አለሁልሽ። ብቻ ረስተሽው እንዳይሆን። ምኑን? እንዴ ዛሬ እኛ ቤት መተሽ አብረን እናጠናለን ያልሽው ነው? በጄሪ ሞት ይሄው እንደፈራሁት ረስተሽው ነው አይደል? ማ እኔ ጄሪ እባክሽ አልረሳሁትም። አውቄ ሰርፕራይዝ ላድርግሽ ብዬ ነው እንጂ አልረሳሽው። እንዴ ይሄ ብዬ ደግሞ እንዴት ረሳዋለሁ? አንቺ ማለት እኮ ትልቅ እንግዲህ ነሽ። በቃ እንደዛ ከሆነ አሁን ከቤት ወጥቻለሁ። ቤታችሁ አካባቢ ስደርስ ወጥተሽ ትቀበይኛለሽ። እሺ እኔ ቆንጆ። ወይኔ ቅሌቴ፣ እንደ ወይኔ ውርደቴ ምን እንደሚሻለኝ። ውይ ምን ሆነሽ? እንዴ አትሰማትም እንዴ? አብረን ካላጠናን ብዬ አንገቷን ይዣት ልጅቷን። አሁን ግን ረሳሁት። የዳይሬክተሩ ልጅ ናት ያልሽኝ ነች አይደል? አዎ እማዬ፣ እንደው ይሄ ሲስተም የሚባል ልጅ ፈጣሪ የስራውን ይስጠው። እንደሚሻለኝ እኔ አላውቅም። ደግሞ እሱ ምን አደረገ? ከሱ ጋር ስነታረካ እንዴ ሁሉንም ነገር እርስታ ያደረኩት። በቃ አሁን ልግባ። የት ነው የምትገቢው? ክፍሌ ገብቼ ክፍሌ ማጸዳዳት አለብኝ። ሻይ ማፈላለት አለብኝ። ኩኪስ ምናምን ነገሮችን ገዛዝቼ መቀራረብ አለብኝ። ለዛ ነው እማዬ ብር ያስፈልገኛል። የምን ብር እንዴ ማሚ? ደግሞ በምን ኩኪስ እገዛለሁ? ሁሉም ነገር እኮ ማስተካከል አለብኝ። እናስ ደግሞ ቆጥ ነው ወጭ ብር ያስፈልገኛል። ደህና ነው። ተሰጥተህ እንደው ምን ባደርጋት እኮ እንደምትረጋጋ አላውቅም። ታያት እባክሽ፣ እንደፈለገኝ ትበል። እሺ አንተ ካልክሽ። አይ ጂኒ ኧረ ላሻንታ አይደብርም? ምንድን ነው የምትወቀው? አረ ሳሚ ምን ላድርግ እባክህ ተረዳኝ። ያቺ የተረገመች ልጅ እኮ ነች የማይሆን ነገር ቀባጥራ እኔንም ያፋጠጠች። እና እኔ ሳሚ ነኝ እናንተ ቤት ሄጄ ከማያና ከፋዳ ጋር ደቅ ብዬ የምትወቀው? ምን ችግር አለው? ለትንሽ ደቂቃ እኮ ነው እኮ። ለስንት ደቂቃ? ገፋ ቢል ለ30 ደቂቃ። ኧረ አልሰማም። 30 ደቂቃ ለእኔ 1 ዓመት ነው። በዛ ላይ ብራዘር ወልፍ ሰዓት ደርሶብኝ። ለእሱ እንዳታስብ፣ የዛሬ ሙሉ ወጪህን እኔ እሸፍናለሁ። እሺ ሄድኩ ልበል። ማዳ እኮ የምባን ነኝ በቸርች ሙድ ነው እንዴ። ታዲያ ምን ችግር አለው? እሱን ሙድ ወዬ ማለት ነው። ኧረ ማን አይመጣውም። የሌለ ግርጣት ነው የሚሆነው። አንተ ምንድን ነው የምታካብደው? ኧረ በእናትህ እንተሳሰብ። ለምንድን ነው የማትረዳኝ? እዛ ከሄድኩ በኋላ የሌለ ነው የምሸተረው። ሳሚሙት ከመጠን በላይ እያካበድከው ነው። እሺ ምን አይነት ስታፍ ማራመድ እንዳለብኝ ወይ ትለኛለህ? ለሱ ጣጣ የለው። ግን ከዛ ስንመለስ የዛሬ ወጪ ባንተ ነው። ፒስ አልኩ አይደል እንዴ? እኮ ጨብሲንም ጨምሮ ለአንድ 2 ፒናታ የሚሆን ጫላ ይጠፋል። እስታይ የማይሆን ነገር ከተፈጠረ ግን መሰስ ብዬ ነው የምቆሰው። ተስማምቻለሁ። ደግሞ ስንመለስ የሉን ታገኛታለህ። በሱም ተስማምቻለሁ። እስታይ እውነት ሄቨን ቆንጅዬ ነሽ። አመሰግናለሁ ማዘር። እንዴ ማሚ ምን ለማለት እየሞከርሽ ነው? ምን አለች? እድሜ ልኬን ከልጅነት እስከ እውቀት አብሬያችሁ የኖርኩትን ጄሪ አንድ ቀን እንኳን ቆንጆ ነሽ ሳትይኝ አሁን የመጣችን ሄቨን እንደዚህ ቆንጆ ነሽ እያሉ ማሞካሸት ምን ይሉታል? ብቻ ቀንተሽ እንዳይሆን። እንዴ ለምን አልቀናም? መቅናት የለብሽም። እንዴት? ምክንያቱም እስካሁንም ያልነገርኩሽ ያው አለ አይደል ማሚ ብቻ ቆንጆ ስላልሆንሽ ነው እንዳትይ። እንግዲህ አንቺ ካነሳሽው ምን ማድረግ ይቻላል? ቆይ አባቢ ዝም ትላታለህ እንዴ እንደዚህ ስትለኝ? መሲ አሁን ገና ተሳሳትሽ። የኔ ልጅ ቆንጆ ናት። እስኪ ያት ምን ይወጣላታል? ቢሆንም ከሄቨን አትበልጥም። ሄቨን በይ ተነሽና ከዚህ ቤት ውጪ። ምን ነው ጄሪ? እንዴ አይነ ጌጌ እናቴ ልቀምኝ ነው እንዴ? ብቻ እያመረርሽ እንዳይሆን። ኧረ አውቄ ነው፣ ለጨዋታ ነው። ለውበትሽ እንኳን እያፈንጫሽ አወራረዱ ብቻ ይበቃል። በነገራችን ላይ ማሚ ጄሪን ሁሉም ሰው ነው የሚያደንቃት። አሁን ገና ጥሩ ጨዋታ መጣሽ ማለት። አምልጧት እኮ ውበትሽ ብዙ አድናቂ ያለው አለች። እና የልጅን ውበት የሚያደንቁ ጎረምሶች እነማን ናቸው? እስኪ ንገሪ። በሄቨን አሁን እንግባና እናጥና፣ ጊዜያችንን አንሻማ በወሬ። ወዴት? የማይሆነውን ማለት እዚሁ ሆና የተጠየቀችውን ትመልሳለች። አይ እሱማ ልክ አይደለም። እኔ ግን እዚህ ቆይቼ ባብራራላችሁ ደስ ይላል። እቺ ምን ትላለች? ነይ ተነሽ ወደ ውስጥ እንግባ። እንዴ
ነበር ልትነግራቸው የነበረው? እየጠየቁኝ ነው እኮ። ምን? እስኪ ለኔ ንገሪኝ፣ ጉድሽን ልስማው። ያው ብዙ አድናቂዎች እንዳሉሽ ነበር የምናገረው እኮ። እነዛ አድናቂዎች እነማን ናቸው? እስኪ ንገሪኝ። እነዛ አሻንቲ፣ ኪሩቤል ምናምን ናቸው። እንደው አንቺ ልጅ ቆይ፣ አሁን እስክጠጣሽ አልመሰለሽም? ጄሪ ደግሞ ምን አጠፋው? ቆይ እንደውም አንዴ ጠብቂ። የት ልትሄጂ ነው? በርበሬና ከሰል ላመጣ። ምን ልታረጊበት? ላጥንሽና ከዛም በኋላ ልክሽን ላስገባሽ ነው። እኔ እና እኔን ነው እንዴ? ቆይ ምን ባጠፋ ነው? የተጠየቅሽውን ነገር በሙሉ መናገር እንደሌለብሽ ላስተምርሽ ነው። እኔ ግን ለወላጆች ሚስጥር መደበቅ የለብሽም እየተባልኩ ነው ያደግኩት። ለዛ ነዋ ስለ ቦቸራና ስለ ጆሴስ ለአባትሽ ዝክዝክ አድርገሽ የተናገርሽው። እሱማ ጥሩ ስለማይሆን ነው። ግን ስለኔ ለመናገር ጥሩ ጊዜ ነው አይደል? በቃ እሺ ይቅርታ። እና ታዲያ እንደዛ በያ። አሁን አንድ ጊዜ ብቻ ይቅርታ ጠይቀሽ ቀልቤ መመለስ ስትይ፣ አንቺ ግን ዙሪያ ጥምጥም ትሄጃለሽ። ትንሽ ላንጫጫሽ ብዬ እኮ ነው። እንደው አሁንስ በእኔ መንጫጫት የምትዝናኑ ሰዎች በዛችሁ ወይ? ክፈሉኝ። ይኸው ክፍያሽ። የኔ ቆንጆ በቃ ሻይና ኩርስ ይዤ ልምጣሽ። ሳሚ ማለት አንተ ነህ አይደል? አዎ አባባ። ታዲያ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። ንግግሩ ራሱ እንዴት ደስ እንደሚል ይታይ እንግዲህ አባቢ እንዲህ ያለ መልካም ሰው ነው ያቺ የስም ላጲስ የሆነች ልጅ ስሙን የምታጠፉ። ተዋት ማክቢል፣ ስላላወቀች ነው። እሷም እኮ ልጅ ናት እኮ ጄሪ። አዎ ጄሪ። የአቶ ኒዮ ልጅ ነህ አይደል? አዎ የአቶ ኒዮ ልጅ ነኝ። አሁን እኮ ከቤተ ክርስቲያን ስመለስ ማክቢልን ልታናግሩኝ እንደፈለጋችሁ ተናገረኝ። በሆነ ጉዳይ ስለ አንተ ተነሳና እንዲሁ ልንተዋወቅ ፈለግን። አረ እንደውም በጣም ነው ደስ ያለኝ። ይህንን ቤተሰብ በመተዋወቅ ለኔ ትልቅ ክብር ነው። አይ ትህትና፣ የምር አከበርኩህ። ምን አድርጌ ነው እንደውም ማማ? አረ ለኔ ክብር ይበዛብኛል። አባቢ እኔ አሁን የምፈልገው አንድ ነገር ነው። ምንድን ነው እሱ? እቺ ጄሪ የምትባል የሰይጣን ቆራጭ የኔና የሳሚን ስም ምን ስትል እንዳጠፋች መታ ብትናገር ደስ ይለኛል። ጥሩ፣ እንደዛ ከሆነ ጄሪን ጥሪያታ። እሺ ጄሪ፣ አንቺ ጄሪ። አቤት ማሚ። ነይ እስኪ አንድ ጊዜ አባትሽ ሊያናግርሽ ይፈልጋል። እሺ መጣሁ። እንደው ዛሬ እቺ ልጅ ለአንዴና ለመጨረሻ ጊዜ ይገላገላታል። አሁን አንተ ምንም አትናገር። ባይሆን የሚሆነውን ነገር አንተ ዝም ብለህ ረጋ ብለህ መስማት ነው። እሺ ተስማምቻለሁ። አቤት ማሚ። አባትሽ ሊያናግርሽ ይፈልጋል። እሺ አቤት። እኔ የምልሽ ሳሚ የሚባለው የማክቤል ጓደኛ እሱ ነው አይደል? አዎ እሱ ነው። እና አሁን የምናየው ደግሞ እሱስ የሚባል ነገር እንደሌለበት ነው። እና እዚህ ላይ የምትይው ነገር አለሽ? ማነው እንደዚህ ያለው? እኛ ነን። ከሆነ ጥሩ። ይሄንን ለማረጋገጥ አንድ ሰው እንድጠራ ትፈቅዱልኛላችሁ? ማንን? ኤልዳናን። ኤልዳናን ያልሽው? አዎ ኤልዳና። እንደውም ልደውልላት። አዎ